አንድ ቀን በጠዋት አንድ ገበሬ እርሻው መውደሙን አይቶ በጣም አዘነ። 3 ልጆቹን ጠርቶ እርሻውን የመጠበቅ ኃላፊነት ሰጣቸው። ታናሹ ልጅ ጆን በጣም ይዋህ ስለነበር ታላላቅ ወንድሞቹ እርሻውን ብቻውን እንዲጠብቅ አሳመኑት። ጆንም ተስማምቶ እርሻውን መንከባከብ ጀመረ። እርሻውን እየጠበቀ ሳለ ጆን አንድ እንግዳ ድምጽ ሰማ። ዞር ሲልም አንድ ትልቅ ነጭ ፈረስ ከበስተጀርባው ቆሞ አየ። ጆን ተገርሞ ፈረሱን ለመያዝ ሞከረና በገመድ አሰረው። ሆኖም ፈረሱ ለማምለጥ ሲሞክር ጆንን እየጎተተ ወሰደው። ከጥቂት ቆይታ በኋላ ፈረሱ ሚዛኑን ስቶ ጭቃ ውስጥ ወደቀ። ጆን ፈረሱን ከጭቃው ውስጥ አወጣው። በዚህ ጊዜ በፈረሱ አይኖች ውስጥ እንባ ተመለከተ። ፈረሱም ጆንን አመስግኖት ሄደ። ጆን ወደ ቤቱ ሲመለስ ሌላ እንግዳ ድምጽ ከእርሻው ሲመጣ ሰማ። ተመልሶ ሲሄድም 2 ፈረሶች ታስረው አገኘ። በድንገት አንዲት ውርንጭላ ታስራ ያያል። እናቷን ስለረዳላት በጆን በጣም ደስተኛ መሆኗን ገለጸችለት። ውርንጭላዋ እናቷ ስጦታ እንደላከችለት ነገረችው። ጆንም ደስ አለው። ነገር ግን በዚያው ቅጽበት አባቱ ጠሩት። ጆን አባቱ ወደ እርሻው እንዳይገቡ ሊከለክላቸው ሞከረ። አባቱ ከሄዱ በኋላ ጆን በውርንጭላዋ ላይ ተቀመጠ። እሷም በጣም በፍጥነት መሮጥ ጀመረች። ጆን ተገረመ። ውርንጭላዋ በኃይል ስታፏጭ ሌሎች 2 ተጨማሪ ፈረሶች ወዲያውኑ መጡ። ጆን እነዚህን ፈረሶች በመሸጥ ብዙ ገንዘብ ማግኘት እንደሚችል አሰበ። ገበያ ሲደርስም ሰዎች በፈረሶቹ ውበት ተደነቁ። ብዙዎችም ለመግዛት ፈለጉ። ውርንጭላዋ ለጆን ፈረሶቹን ለአንድ ሽማግሌ እንዲሰጥ መከረችው። ጆን ግን ለንጉሱ ለመሸጥ ወሰነ። ንጉሱም ሲመጣ አሽከሩ ጆን ፈረሶቹን ሰርቋቸው ነው ብሎ ከሰሰው። ንጉሱም ሁኔታውን ተጠቅሞ ምንም ሳይከፍል 2ቱንም ፈረሶች ቀማው። ጆን ገንዘቡን ሲጠይቅ ንጉሱ ችላ ብሎት ሄደ። ውርንጭላዋ ለሽማግሌው እንዲሸጥ የመከረችውን ባለመስማቱ ጆንን ገሰሰችው። ጆን ማዘኑን ስታይ ውርንጭላዋ ደግሞ አፏጨችና ፈረሶቹ ወደ ጆን ተመለሱ። ፈረሶቹ የንጉሱን ሰረገላ ገለበጡት። ንጉሱም የዱቄት ከረጢት ውስጥ ወደቀ። ንጉሱ ምንም እንኳ የንጉስነት ክብር ቢኖረውም ቁጣውን በይፋ መግለጽ አልቻለም። በመጨረሻም ንጉሱ ለፈረሶቹ ለመክፈል ተስማማ። ጆን ከፍተኛ ዋጋ ጠየቀ። የንጉሱ አማካሪዎችም ተጨማሪ ችግር እንዳይፈጠር ጆንን እንደ ሰራተኛ እንዲቀጥሩት ሐሳብ አቀረቡ። ንጉሱ ለጆን ስራ አቀረበለት። ጆንም ተቀበለ። ከዚህ በኋላ አንዱ የንጉሱ አማካሪ ጆን አደገኛ ተልእኮ ላይ ወድቆ ንጉሱ እንዲቀጣው በማሰብ የእሳት ፊኒክስን ወይም ድንቅና ረቂቋን ወፍ እንዲያመጣ ተልእኮ እንዲሰጠው ሐሳብ አቀረበ። ጆን ፈተናውን ለመቀበል ተስማማ። ውርንጭላዋ ስለ ተልእኮ ስትሰማ ስለ አደጋው አስጠነቀቀችው። የእሳት ፊኒክስን ፍለጋ የሄደ ማንም ሰው ተመልሶ እንደማያውቅም ገለጸችለት። ጆን ግን ማስጠንቀቂያውን ችላ በማለት ለመሄድ ወሰነ። ውርንጭላው ጆንን ወደ ጫካው ወስዶ የህልም ፍሬ የሚባል ልዩ የለውዝ አይነት አሳየው። ውርንጭላውም የእሳት ፊኒክሷ እነዚህ ለውዞች በጣም እንደሚወድና እነሱን ስትበላም እንቅልፍ እንደሚወስዳት አስረዳችው። ሁለቱም ለውዞቹ መሬት ላይ በተኑና መጠባበቅ ጀመሩ። ከጥቂት ጊዜ በኋላ የእሳት ፊኒክሱ በለውዞቹ መዓዛ ተስቦ መጣ። ለውዞቹን በላና ማንቀላፋት ጀመረ። ሆኖም ጆን ሊይዘው ሲቃረብ የእሳት ፊኒክሱ በድንገት ኃይል አግኝቶ ጆንንና ውርንጭላውን ያሳድዳቸው ጀመር። ወፉ በሚያሳድዳቸው ወቅትም በጫካው ውስጥ እሳት ተቀጣጠለ። በመጨረሻም ወፉ ጆንና ውርንጭላውን ሲደርስባቸው ጆን የቀረችውን የመጨረሻዋን የህልም ፍሬ ከወፉ ፊት ወረወራት። የእሳት ወፏም ለውዟን በልቶ ረጅም እንቅልፍ ወሰደው። በማግስቱ ጠዋት የእሳት ፊኒክሱ ሲነቃ ራሱን በሰንሰለት ታስሮ አገኘው። ጆን በወፉ አይኖች ውስጥ እንባ ተመልክቶ ስለራራለት ሰንሰለቱን ፈታና በነፃ ለቀቀው። የእሳት ወፉም ከመብረሩ በፊት የሚያብረቀርቁ ክንፎቹን ዘርግቶ አንዱን ደማቅ ላባ ለጆን በስጦታ ሰጠው። ላባው ሙቀትና ብርሃንን ይፈነጥቅ ነበር። ውርንጭላው ግን ንጉሱ የእሳት ወፉን በመልቀቁ ፈጽሞ እንደማይምረው ለጆን አስጠነቀቀው። ጆን ወደ ንጉሱ ተመልሶ ላባውን እንደ ማስረጃ ቢያቀርብም የላባው ብርሃን ቀድሞውኑ ጠፍቶ ነበርና ተራ የወፍ ላባ ያመጣለት መሰለው። ንጉሱም የጆንን ታሪክ ማመን አቅቶት ተቆጣና እንዲገደል ትዕዛዝ አስተላለፈ። ለጆን የተወሰነው የቅጣት ዝግጅት እየተከናወነ ባለበት ወቅት የእሳት ወፉ በድንገት ከየት መጣ ሳይባል ብቅ አለ። ወፉ ንጉሱንና መኳንንቱን ስለ ጆን ታማኝነት አሳመናቸው። የእሱም መገኘት የጆንን ሕይወት አተረፈው። ንጉሱም የሞት ትዕዛዙን ሰረዘ። ጆንን ይቅርታ ከማድረግም ባለፈ ወደ ላቀ የስልጣን ደረጃ ሾሞ። ሆኖም ግን በንጉሱ ልብ ውስጥ ያለው ቁጣ ከመቀነስ ይልቅ ይበልጥ ነደደ። ንጉሱም አዲስ ተንኮል እንዲያወጣ አሽከሩን አዘዘው። አሽከሩም ጆን ራቅ ካሉት የፀሐይ ተራሮች ውስጥ ልዕልቷን አምጥቶ ለንጉሱ እንዲያስረክብ ኃላፊነት እንዲሰጠው ሐሳብ አቀረበ። ጆን ተግባሩን ማከናወን ካልቻለ ለዘላለም ይገላግሉታል፣ ከተሳካለት ደግሞ ንጉሱ ልዕልቷን ያገባል በማለት አስረዳ። ንጉሱ በዚህ ሐሳብ እጅግ ተደስቶ ጆንን ለዚህ አዲስ ተልእኮ ላከው። ጆን ወደ ፀሐይ ተራሮች ጉዞውን ጀመረ። ነገር ግን ወደ ቤተ መንግስቱ የሚወስደው መንገድ በወፍራም በረዶ ተሸፍኖ ስለነበር መጓዝ የማይቻል ሆነ። በዚህ ጊዜ የእሳት ወፉ ላባ በድንገት ብቅ ብሎ
በረዶውን አቀለጠውና መንገድ ከፈተ። ሆኖም የበረዶ ግድግዳ ሲፈርስ ድንገተኛ የውሃ ጎርፍ መጥቶ ውርንጭላውን ጠራርጎ ወሰደው። ውርንጭላውም እንደ በረዶ ኳስ እየተንከባለለ ከተራራው ወረደ። በቤተ መንግስቱ ውስጥ ጆን ብዙ የተኙ ልጃገረዶችን አገኘ። በመካከላቸውም እውነተኛውን ልዕልት ለይቶ ለማወቅ እጅግ አስቸጋሪ ሆነበት። በዚያች ቅጽበት የእሳት ፊኒክሱ ላባ ከአንደኛዋ ልጃገረድ አጠገብ ወደቀች። ጆንም እውነተኛዋ ልዕልት እሷ መሆኗን ተረዳ። ጆን በልዕልቷ ውበት ተደመመ። ንጉሱ ሊያገባት እንደሚፈልጋትም ነገራት። ልዕልቷን ፈገግ ብላ ንጉሱ እንዲህ ኃያል ከሆነማ ራሱ መጥቶ ሊወስደኝ ይገባ ነበር በማለት መለሰችለት። ከዚያም ልዕልቷ ከተራራው ላይ ዘለለች። ጆንም ሳያመነታ ሕይወቱን አደጋ ላይ ከቶ ተከተላት። በዚያች ቅጽበት ውርንጭላው በጊዜ ደርሶ ሁለቱንም በጀርባው ላይ ተቀበላቸውና ከጉዳት አዳናቸው። ውርንጭላው ጆን ለልዕልቷ ፍቅር እያደረበት መሆኑን ተረዳ። ንጉሱ ይህንን ካወቀ ግን ትልቅ አደጋ ሊከተል እንደሚችል ገመተ። ልዕልቷም ንግግራቸውን በሚስጥር ሰምታ ስለነበር እሷም ለጆን ፍቅር እያደረባት መሆኑን ተገነዘበች። ወደ ንጉሱ ሲመለሱ የቤተ መንግስቱ ሰዎች በልዕልቲቷ ውበት ተደመሙ። ጆን በህይወት መኖሩን ያየው ንጉስ እጅጉን ተቆጣ። ነገር ግን አሽከሩ ጆንን ማዕረግ መስጠቱ ለፖለቲካው ጠቃሚ እንደሆነ አስታወሰው። ጆን ስለ ልዕልቷ ደህንነት ተጨንቆ እሷን ለማግኘት በሚስጥር ሄደ። ሊያነጋግራት ሲል ግን የንጉሱ ሰዎች መጥተው ልዕልቷን ወሰዷት። ንጉሱ ለልዕልቷ የጋብቻ ጥያቄ ያቀረበላት። እሷ ግን አንድ ቅድመ ሁኔታ አስቀመጠች። ንጉሱ በውቅያኖስ ውስጥ የጠፋውን የአያቷን ቀለበት ካመጣላት ብቻ እንደምታገባው ነገረችው። ንጉሱ በዚህ ጥያቄ ተጨነቀ። በዚያው ቅጽበት ጆን ደረሰ። ንጉሱም ቀለበቱን የመፈለጉን ኃላፊነት ለጆን ሰጠው። ጆን እርዳታ ፍለጋ ወደ ውርንጭላው ሄደ። ውርንጭላው ስለ ቀለበቱ ምንም የሚያውቀው ነገር ባይኖርም እናቱን ለመጠየቅ ወሰነ። የውርንጭላው እናትም ቀለበቱ በአንዲት ትንሽ ደሴት አቅራቢያ በሚኖር አንድ ግዙፍ አሳ ነባሪ ሆድ ውስጥ እንደሚገኝ ገለጠችለት። ጆን እና ውርንጭላው ቀለበቱን ለማምጣት ጉዞ ጀመሩ። ቦታው ላይ ሲደርሱ ጆን ግዙፉ አሳ ነባሪ በሰንሰለት ታስሮ መንቀሳቀስ እንደማይችል ተረዳ። ወደ ባህር ውስጥ ጠልቆ ሲገባም መላው ደሴት ራሱ አሳ ነባሪው መሆኑን ተገነዘበ። ጆንም አሳ ነባሪውን ለምን እንደታሰረ ጠየቀው። አሳ ነባሪው ሳይፈልግ በርካታ መርከቦችን በማወጡ መርከበኞቹ ተቆጥተው በሰንሰለት እንዳሰሩት አስረዳ። አሳ ነባሪው በድርጊቱ መጸጸቱንና ስህተቱንም ማረም እንደሚፈልግ ገለጸ። በአሳ ነባሪው ታሪክ ልቡ የተነካው ጆን አሳ ነባሪው እንዲያስነጥሰውና በውስጡ የታሰሩትን መርከቦችና ሌሎች ነገሮች ሁሉ እንዲተፋ የሚያደርግ እቅድ አወጣ። በእቅዱ መሰረትም ጆን ወደ አሳ ነባሪው አፍንጫ ውስጥ በመውጣት መኮርኮር ጀመረ። አሳ ነባሪውም ሲያስነጥሰው በሆድ ውስጥ የታሰሩት መርከቦች ተተፍተው ወጡ። ከከባድ ሸክሙ የተገላገለው አሳ ነባሪም በደስታ ወደ ውቅያኖሱ ዋናውን ቀጠለ። አሳ ነባሪው እየራቀ ሲሄድ ጆን በድንገት ቀለበቱን አስታውሶ ተከፋ። በዚያ ቅጽበት ግን አንድ ጊንጥ ቀለበቱን ይዞ ብቅ አለ። ጊንጡ አሳ ነባሪው ለጆን ደግነትና ርህራሄ እንደ ስጦታ አድርጎ ቀለበቱን እንደሰጠው አስረዳው። ጆንም በምስጋና ቀለበቱን ይዞ ወደ ልዕልቷ ተመለሰ። ጆን ቀለበቱን ለልዕልቷ ሲሰጣት እሷም ጆን ለእሷ ያለውን አሳቢነትና ለማስደሰት ምን ያህል ርቀት እንደሚጓዝ ተረዳች። ይህ በእንዲህ እንዳለ የንጉሱ ሰዎች በውርንጭላው ላይ አንድ ያልተለመደ ነገር አስተዋሉ። ከእነሱም አንዱ አጉሊ መነጽር በመጠቀም ውርንጭላውን በስውር ሲከታተል ንግግሩን ሰማ። ይህንንም ለንጉሱ በሪፖርት አቀረቡ። ንጉሱ ውርንጭላውን በልዕልቷ መስኮት አጠገብ ሲያዩ በቁጣ ተሞላ። በንዴትም ውርንጭላው ላይ ቀስት ተኮሰ። ጆን ውርንጭላውን ለማዳን ቢጥርም ቀስቱ ውርንጭላውን ክፉኛ ቆሰለው። ከዚያም ንጉሱ ጆንን ልዕልቷን ለመጥለፍ አቅድሃል በማለት ከሰሰው፣ ማዕረጉንም ገፈፈው። በጆን ላይም ከጥቂት ቀናት በኋላ ቅጣት እንደሚፈጽምበት አወጀ። ልዕልቷ የቆሰለውን ውርንጭላ በሚስጥር በመጎብኘት ጆን በእሷ ምክንያት አደጋ ላይ እንደወደቀ ተናዘዘች። ንጉሱን ላለማግባት ስትልም ይህንን እቅድ እንዳወጣች ገለጠች። በተጨማሪም ሰውን ወጣትና ኃያል ያደርጋል ተብሎ የሚታመን አንድ አስማት ለንጉሱ እንደነገረችው ለውርንጭላው አስረዳችው። ይህ አስማት 3 ትላልቅ ጋኖች የሚያስፈልጉት ሲሆን አንደኛው በሙቅ ውሃ፣ ሁለተኛው በቀዝቃዛ ውሃ፣ ሶስተኛው ደግሞ በፈላ ወተት መሞላት እንዳለባቸው ተናገረች። ንጉሱ ይህንን ስርዓት ለመፈተን ጓጉቶ ጆን መጀመሪያ እንዲያልፍበት ወሰነ። ጆንን ለመጠበቅ ልዕልቷ አንድ ሚስጥራዊ እቅድ አወጣች። የአያቷን ቀለበት በመጀመሪያው ጋን፣ የእሳቷን ወፍ ላባ በሁለተኛው እና የህይወትና የሞት አበባ ተብሎ የሚጠራውን ደግሞ በሶስተኛው ጋን ውስጥ ካደረገች ጆን በህይወት እንደሚተርፍ ለውርንጭላው አስረዳችው። እነዚህ አስማታዊ ነገሮች ከአደጋ ይጠብቁታል፣ እንዲሁም በአስፈሪ ፈተና ውስጥ ደህንነቱን ያረጋግጡለታል። ውርንጭላው ገና እንደቆሰለ ቢሆንም ስለ ህይወትና የሞት አበባ ጠየቃት። ልዕልቷም እነዚህ ብርቅዬ አበቦች በዓለም ዳርቻ ላይ እንደሚበቅሉና ለማግኘትም በጣም አስቸጋሪ እንደሆኑ ገለጸችለት።
ውርንጭላው ግን የቆሰለ ቢሆንም ባለው ፍጥነት ይህንን ተግባር ማከናወን እንደሚችል አረጋገጠላት። በማግስቱ ጠዋት ጋኖቹ ተዘጋጁ። ንጉሱ ለተሰበሰበው ሕዝብ ለጆን ሁለተኛ እድል እየሰጠው መሆኑን አወጀ። ጆን ከዚህ ስርዓት በህይወት ከተረፈ ይቅርታ ይደረግለታል፣ እንዲሁም ነፃ ይለቀቃል ሲል ተናገረ። ንጉሱ ጆንን ወደ መጀመሪያው ጋን ውስጥ ሲገፋው ልዕልቷ በስውር ቀለበቷን ውሃ ውስጥ ጣለችው። የቀለበቱ አስማት ሰርቶ ጆንን ጠበቀው። ጆንም ሳይጎዳ ወጥቶ ወደ ሁለተኛው ጋን አመራ። የእሳቱ ወፉም ድምፁን ሰምቶ በመድረስ ወደ ጋን ውስጥ ጠልቆ በመግባት የራሱን የጠበቀ ኃይል ጨመረበት። በመጨረሻም ጆን በፈላ ወተት ወደ ተሞላው ሶስተኛው ጋን ውስጥ ተገፋ። ሁሉም ሰው በህይወት ይተርፍ እንደሆነ በማጓጓት ትንፋሹን ዋጠ። በዚያው ቅጽበት ውርንጭላው የዓለም ዳርቻ ላይ ደርሶ የህይወትና የሞት አበባን አገኘ። አበባዋን ከመቅጠፉ በፊት ይህንን ማድረጉ ህይወቱን ሊያስከፍለው እንደሚችል ተሰማው። ሆኖም ውርንጭላው ታላቅ ድፍረት በማሳየት አበባዋን ቀጥፎ በከፍተኛ ፍጥነት ወደ ቤተ መንግስቱ ተመለሰ። በቤተ መንግስቱ ውስጥም ሁሉም ሰው ጆን በሶስተኛው ጋን ውስጥ ሳይሞት አልቀረም ብሎ አመነ። ህዝቡም በሐዘን ተሞልቶ መበተን ጀመረ። በዚያች ቅጽበት ውርንጭላው ደርሶ አስማታዊቷን አበባ ወደ ጋን ውስጥ ወረወረቻት። ወዲያውኑ ጆን ምንም ሳይጎዳና ወደ መልከ መልካም ልዑልነት ተለውጦ ከጋን ውስጥ ወጣ። ይህንን ያየው ስግብግቡ ንጉስ እርሱም ወጣትና ኃያል ለመሆን ጓጉቶ ወደ መጀመሪያው ጋን ውስጥ ዘለለ። ነገር ግን ወጣት ከመሆን ይልቅ በአረፋ ውስጥ ታጥሮ እየተንሳፈፈ ሄደ። ዳግመኛም አልተመለሰም። ህዝቡም ጆንን አዲሱ ንጉሳቸው አድርገው በመሾምና ስለ ድፍረቱና ደግነቱ እያመሰገኑ በደስታ ፈነጠዙ። ከዚያም ጆንና ልዕልቷ ሊሞት እንደሆነ የሚያስበውን ውርንጭላ ለመፈለግ ወጡ። ሆኖም ልዕልቷ የህይወትና የሞት አበባ የፈተነችው የእሱን ድፍረትና ታማኝነት ብቻ እንደሆነና ደህንነቱ የተጠበቀ መሆኑን አረጋገጠችለት። በመጨረሻው ትዕይንት ጆንና ልዕልቷ በታላቅ ስነ ስርዓት ተጋቡ። ታሪኩም ሁሉም በደስታና በሰላም ለዘላለም በመኖር ተጠናቀቀ።